ክብር ለእግዚአብሔር ይሁን። ሰላም ለእናንተ ይሁንላችሁ። አቤት ስታምሩ! በእኔ ቤት ካማራችሁ በእግዚአብሔር ቤት ደግሞ እንዴት ታምራላችሁ! የእግዚአብሔር ቃል ሲናገር አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የጽድቅን ልብስ አልብሰኛልና የደህንነትንም መጎናጸፊያ ደርበልኛልና እግዚአብሔርን አመሰግነዋለሁ። ነፍሴን በአምላኬ ሐሴት ታደርጋለች ይላል። አይገርምም? እንግዲህ የሙሽራን ማማር ተመልከቱት። በምድር ላይ እንዴት ያለንን ነገር መቼም እናስቀምጣለን፣ ጥሩ መስለን ልንታይ ማለት ነው። ደግሞም ጥሩ ናቸው፣ ጌታ ይባረክ። ነገር ግን በሰማያዊ ደግሞ ይሄ እዚህ የሚቀረው ስጋ ሳይሆን መንፈሳዊ የሆነው እግዚአብሔር መጀመሪያውኑ እፍ ያለበት ማለት ነው። ያ ህይወት ያለው ክርስቶስን የሚመስል የክርስቶስ ጸጋና ሞገስን የለበሰ የክርስቶስን ጽድቅ የለበሰ ዓይን ያላየው ጆሮ ያልሰማው በሰው አእምሮም የማይገመት የሆነውን ያለበሰው በእግዚአብሔር ፊት ስንታይ እንዴት እናምራለን! ይህ ሁሉ ግን ከማን ሆነልን? ከእግዚአብሔር ከአባታችን ሆነል። የእሱ ፍቅር የሆነውን ልጁን ሰጠን። ልጁ ደግሞ ህይወቱን ሰጠን። መንፈስ ቅዱስ ደግሞ ኃይሉን ሰጥቶ ውበትን ጨመረልን፣ ቅባትን ጨመረልን። የሰማዩን ኑሮ በምድር ላይ እንኖር ዘንድ ስልጣንና ኃይል፣ ጸጋ፣ ሞገስ ሰጠን። የእግዚአብሔር ልጆች ተብለን ተጠራን። ደግሞ ምንድነው ነን? በቃ ጳውሎስ በሐዋርያት ስራ ላይ በተከሰሰበት ጊዜና ወደ ሮም መሄዳለሁ ብሎ ባለበት ጊዜ ሊገሉትን ባሰቡ ጊዜ አንዱ ሴንቸሪያን ካዳነው በኋላ የሮምን ሰው ለመግደል ወይም ደግሞ መምታት መግረፍ ተፈቅዶላቸዋል ወይ ባለ ጊዜ በጣም ደነገጠ ይላል። እና ከነንታ ተነገረው በኋላ አንተ በእርግጥ ሮማዊ ነህ? አዎ። እኔ ግን አለያም ባለስልጣኑ መኮንን በገንዘብ ገዝቼ ያገኘሁት ነው አለ። ደግሞ ጳውሎስ ግን እኔ ግን በመወለድ አገኘሁት አለ። ያውም የሮማዊነት ነው። እኛ በመወለድ ነው ያገኘነው። ከኛ ማንም ሊወስድብን አይችልም። የሰይጣን ላጲስ ሊያጠፋው አይችልም። በፍቅሩ ታትመናል። የእግዚአብሔር ማህተም ለዘላለም ጸንቶ ይኖራል። ውበታችን ደምቆ ይኖራል። እውነታችን የእግዚአብሔር እንጂ የኛ አይደለም። የሰው ቢሆን ያረጃል፣ ያፈጃል። የእግዚአብሔር እውነት ግን ለዘላለም ሕያው እንደሆነ ይኖራል። ሕያው ሆኖ ሕያው ያደርጋል። አዲስ ሆኖ ለዘላለም ደግሞ ይኖራል። ክብር ለእግዚአብሔር ይሁን። ይችን ጊዜ የሰጠን አምላክ ይባረክ። ይችን ቤተክርስቲያን እግዚአብሔር አሁንም አብዝቶ ይባርካት። ክብር ለእግዚአብሔር ይሁን። የጸኑ እንደ ዲያመንድ የጠነከሩ ልጆች አላችሁ። ማዕበሉ ወዲያና ወዲህ ቢልም ሁኔታው ቢመችም ባያመችም ጠንክራችሁ የተቀመጣችሁ አላችሁ። ጌታ ይባርካችሁ። እግዚአብሔር በሚጎበኝበት ደግሞም ክብሩን በሚለቅበት ጊዜ ይቺ ቦታ ትጠባችኋለች። ያ ምንጩ ይፈልቃል፣ መፍለቁ አይቀርም። ምንጩ ይፈልቃል፣ እስራትም ደግሞ ይበጠሳል። የታሰረው ሕዝብ ሁሉ የሚፈታበት ጊዜ ቀርቧል። ዓለም እንደሚለው፣ ጠላት እንደሚለው፣ ሁኔታዎች እንደሚሉን አይደለም። የእግዚአብሔር ልጅ ግን እንዳለ ሆነ። ለርግማን ይበጠሳል። የተጨነቀ የታሰረው ሕዝብ ሁሉ ይፈታል። ተፈቶም ደግሞ ወደ እግዚአብሔር ቤት ይመጣል። የዛን ጊዜ ሰፊ እጅ ኖረን ጌታ ሲያሳየኝ ሁሉ ታስሮ አሳየኝ ቆይቷል። እና የታሰሩትን በጎችን ያለኝ እጅህን እየጫንክባቸው ስራታቸውን እየበጠስክ ልቀቃቸው አለኝ። እኔ ወደ በምስራቅ በኩል እሄዳለሁ አለኝና እንደሄደ በግ ማት መጣ። እጅን እየጫንኩን ስል ይበጣጠሳል። አንዱ ላይ ስጭን የመጀመሪያው ላይ ጣጣጣጣጣጣጣጣጣጣ ከተማው ሁሉ እንዴት አድርጌ ልድረሱልን? 7 ሰዎች ሲሰጠኝ አየሁት። ከነሱ ጋር ሆነን ደግሞ እየፈታን እየባረክ ግን ያለ ምንድነው እየባረክ እጅን እየጫንክ ልቀቃቸው። የቀረው የማን ነው? የሱ ነው። ሌላው ቢቀር እያንዳንዳችን ማንኛውም
ማንኛውንም ሰው ባጠገባችሁ የምታዩትን ሁሉ ልትባርኩት ይገባል። አባታችን ይባርክ ዘንድ ነው ልጁን የላከው። ልጁም ደግሞ ታማኝና እውነተኛ የሆነው በክብርም ደግሞ ከዚህ ዓለም ስንሄድ የምናየው የታመነና እውነተኛ የሚል ይበላል። የታመነውና እውነተኛው አምላክ ደግሞ እናንተ ላይ ያንን አስቀምጧል። በእያንዳንዳችን ላይ እሱነቱን ነው፣ ቆጥቦ አይደለም። መለኪያው ክርስቶስ ነው። የተቀበልነው ክርስቶስን፣ የተቀበልነው መንፈሱን፣ የተቀበልነው የእሱን መንግስት ነው። የባረክሽው ሊባረክ፣ የፈታነው ሊፈታ፣ በጠላት ላይ ልንፈርድበት ልናስረው ይህ ስልጣንና ኃይል ለእያንዳንዱ አማኝ ብዙ የሚያውቅ ብዙ የማያውቅ፣ ደካማ ጠንካራ፣ ወንድ ሴት፣ ታሞት አቅም የሌለው ደግሞ ጤንነቱ በስቶ እንደ ንስር የሚበራው ቢሆን ሁሉ ስልጣን አለው። ሁሉም ባለበት መልካም ማድረግ ይችላል። ያ የምናደርገው ደግሞ የእኛ ሳይሆን ሰማያዊ የሆነ ነው። የሚያስፈጽም ኃይል ከኛ ጋር አለ። ክብር ለዘላለም ይሁን። ይህን ያደረገ አምላክ ይባረክ። ሁለት ነገሮችን ነው የማካፍለው። አንደኛ ጉድ ኒውስ ለሀገራችን የሚሆን፣ ሁለተኛ ስለ አስራት ነው የማካፍል። ሌላ ማካፈል ይቀላል። ይቺ ቅድም ያልኳትን ቃል እንኳ ያችን ዝም እያብዝቼ ብናገር ይበቃኝ ነበር፣ ለእኔም ለእናንተም ደስታ ብለን ሞቅ ብለን እንሄዳለን። ነገር ግን ትዳር ሲያዝ ደስ እንደሚል ከዚያም በኋላ ደግሞ ልጅ እንደሚመጣ፣ ልጅ ሲያዝ ቀላል እንዳልሆነ ደግሞ ያንን ልጅ ደግሞ ማውጣት ደግሞ ቀላል አይደለም፣ ማሳደግ ደግሞ ቀላል እንዳልሆነ ሁላችሁም ታውቃላችሁ። ክብር ለእግዚአብሔር ይሁን። እንደዚሁም በእግዚአብሔር ቤት ደግሞ መቀበል ብቻ ሳይሆን ያለንን መቆረስ ይህ አባታችን ፍጹም ፈቃድ ነው። ፍጹም ፈቃዱ እናደርግ ዘንድ አባታችን ሰጪ እንደሆነ ልጆቹ በኤኒ ሚንስ ሰጪ መሆን አለባቸው። የማንሰጠው ነገር የሰጠን የለም። ሕይወታችን፣ ኑሯችን፣ ሐሳባችን፣ ንግግራችን፣ ስራችን ሁሉ ያለን ሀብታችን፣ ጊዜያችን፣ ጉልበታችን ሁሉ የሚሰጥ ነው። ያ ሁሉ ግን ለማን ክብር ይሆናል? ለእግዚአብሔር ይሆናል። በማን ስም? በኢየሱስ ክርስቶስ ስም። ይህ የእግዚአብሔር ፈቃድ ነው። ሁሉን ነገር በክርስቶስ ኢየሱስ ለአምላካችን ምስጋና ይሆን ዘንድ እናቀርብ የእግዚአብሔር ፈቃድ ነው። ከሆነ እንደ መልካም ልጆች፣ ጥበብ እንደተሞሉ ልጆች ለእግዚአብሔር ክብር ልንኖር ያስፈልጋል። በቃ መቁረጥ ያስፈልጋል። ማን ይቅደም? እግዚአብሔር ይቅደም። እሱ ያስቀደመን ከሆነ እኛ ደግሞ እሱን እናስቀድመዋለን። ከራሱ ሕይወት ይልቅስ እኛን አስቀደመ። ከራሱ ክብር ይልቅስ እኛን አስቀድሞ የእኛን ውርደት የሸዋ አክሊል የጫነልሽ ማንም የለም። እሱ ደግሞ ያለውን ሰማያዊ ክብርን ባንተ አስቀምጠዋልና ባለ ነገር ሁሉ ታከብረው ዘንድ እግዚአብሔር ይፈልጋል። በመልካም ስራ ሁሉ፣ መልካም በማሰብ፣ መልካም በመናገር፣ መልካም በመስራት። የጥበብ መጀመሪያ ምንድን ነው? እስቲ በሉት። ሁሉም አንድ ሳይቀር ይበል። አንደበት ያለው ሁሉ በኃይል ይበል። በጣም ጮክ በሉና። አዎ፣ የጥበብ መጀመሪያ ተብሎ የተጀመረው በምንድን ነው? እግዚአብሔር ላይ እግዚአብሔርን መፍራት ነው። የምንፈራው ግን እንደ ቃሉ በመኖር ነው። የምንደበቀው አይደለም። ፈርተን አባዬ ብለን ወደ እሱ የምንሄድ ነን። ግን በመልካም ስራችን፣ በባህሪያችን እሱ መስለን። ስለዚህ ሁላችን ብናውቀውም ከድሮም ይሄ ግን ዛሬ ቁርጥ ሊልልን ይገባል ብዬ እላለሁ። ለእያንዳንዳችን አስቀድመን የእግዚአብሔር መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላችኋል። የእግዚአብሔር መንግሥት ለመስራት የእግዚአብሔር ልጅ ሰማይና ምድርን የፈጠረ ሁሉ በሱ የሆነ ሁሉም ደግሞ ያለሱ ያልሆነው ያንን ለመፈጸም እስከ ሞት ድረስ ዕዳችንን ከፍሏል።
ያልተከፈለለት የለም። የእግዚአብሔር መንግሥት እንደ ቡፌ ሆኖ ለእያንዳንዳችን ይቀርብ ዘንድ ያልተሰጠው ክርስቲያን የለም። ክርስቲያን የሆነ ሁሉ ይሄ ቡፌ የሆነው የሰማይ መንግሥት ተሰጥቶናል። እንደ ፍላጎታችን እንደ ጸሎታችን ከአባታችን ጋር ልንጠጋ የሚያስችልን ሁሉ እግዚአብሔር አዘጋጅቶ ሰጥቶናል። የነፃ ነው ደግሞ። ትንሹ ከኛ ሊቀድመን ይችላል። ዛሬ ጌታን ተቀብሎ ከእግዚአብሔር ጋር በክብርና የእግዚአብሔርን ፈቃድ ሊያደርግ ሊቀድመን ይችላል። ብዙ ጊዜም የቆየን ደግሞ ጸንተን አምረን ደግሞ እንደ ዳይመንድ ጠንክረን እንደ ፈቃዱ ሁሉንም ልንይዝ እግዚአብሔር ይፈልጋል። እና እንደ ቀላል ትምህርት እንዳታዩብኝ። እኔ ሌላ ልናገር የምፈልግ ነበረ፣ ግን ሰሞኑን ያለ ሁኔታ ይሄ ነው ይሻላለኝም አካፍላችሁ ዘንድ ማለት ነው። ግን ከዛ በፊት ሁላችሁም አውጡና ኢሳይያስ ምዕራፍ 40 ከቁጥር 1 ጀምሬ አነባለሁ። አንድና ከ1 እስከ 2 ከዚያም ደግሞ 5ን 3ቶችን ነው የምናነብ። እንጸልይ አንድ ጊዜ። የአብርሃም የይስሐቅ የያዕቆብ የእስራኤል አምላክ አምላካችንና አባታችን ሆይ እናመሰግንሃለን። ቅጥር ሰርተህ እንደ ዓይንህ ብሌን ተጠንቅቀህ ያስከና አምላክ ተመስገን። ለዘላለም ልጆች ያደረከና አምላክ ተመስገን። መልካም የሆነውን የልጅ የሆነውን ሁሉ ርስት አድርገህ ስለሰጠህን ተመስገን። ይህን የሰጠህንን ደግሞ የሚያስተምረን ወደ መልካም ወደ እውነት ሁሉ የሚመራንን በቅባት በኃይል አጅቦ እያጠናከረ እያጸና እያጽናና የሚዘንን የሚያስተምረንን ቅዱስ መንፈስን የሰጠህን አምላክ ተመስገን። ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ ስም የልጆች ልብ ሁሉ አሁን አምላኬ ሆይ የጠራ ይሁን። ንጹሕ ልብ ፍጠርልን። የጠራውን መንፈስ በውስጣችን አድስ። ዛሬ እጆቻችንን ይዘህ አስተምረን። አዲስ ልብ፣ አዲስ ሕይወት፣ አዲስ አስተሳሰብ፣ አዲስ ቅንነት፣ ያንተ የሆነውን ፍጹም የሆነውን ድሮም የነበረው ዛሬም ያለው ለዘላለም የሚኖረውን እውነት ግን በውስጣችን ታፈልቀው ዘንድ ቮልካኖ አምላኬ ሆይ እንደ ብሳት ኃይለኛ እሳትን እንደሚያፈልቅ እንዲሁ ከውስጣችን ከእያንዳንዳችን እውነት የሆነውን የክርስቶስ የሆነውን ታፈልቅ ዘንድ ለራሳችንም ለቤተሰባችንም ለህብረተሰባችንም ለቤተ ክርስቲያናችንም ለቤተ ክርስቲያናት ባለም ደረጃም ለሕዝቡ ሁሉ ለፍጥረት ሁሉ የሚሆነውን ነገር ከእኛ ታፈልቅ ዘንድ ጸለይ። ጽድቅን የሚቃወም ማንኛውም የጠላት ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ባንተ ጠላቶቻችንን እንወጋቸዋለን፣ በስምህ ደግሞ ከኛ በላይ ከፍ ያሉትንን ከእግራችን ስር አውርደን ረግጣቸዋለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ባንተ ቃል ላይ ባንተ እውነት ላይ ባንተ ጽድቅ ላይ ባንተ መንግስት ላይ ባንተ ፈቃድ ላይ የሚነሳ የሰው ሐሳብ የጥልቁ ሐሳብ ራላቦሴኬ እንደኬሌቦሳንዳ በጌታ በኢየሱስ ክርስቶስ ስም የተሰባበረ ይሁን። በጌታ በኢየሱስ ስም የደቀቀ ይሁን። በጌታ በኢየሱስ ስም የተወገደ ይሁን። የበሽታ ኃይል፣ የጉስቁልና ኃይል፣ ማንኛውም የጠላት ሥራና ኃይል ሁሉ፣ የመተተኞች፣ አስማተኞች፣ የድግምተኞች ሥራ ሁሉ ከእግዚአብሔር ልጆች ዘንድ ለቀ ሂድ። የርግማን ኃይል በክርስቶስ ኢየሱስ ስም ረገምንህ። በኢየሱስ ክርስቶስ ስም ተወገድ። አምላኬ ሆይ ተመስገን። ምንጭህን አፍልቅ። ልጆችን በመልካም ሁሉ ሙላ። አበልጽግ። በሰማያዊ ብልጽግና፣ በምድራዊ ብልጽግና፣ በጤንነት ብልጽግና፣ በአስተሳሰብ ብልጽግና፣ በንግግር ብልጽግና፣ በሥራ ብልጽግና አምላኬ በልጆች ላይ ይሁን። የተትረፈረፈ ሕይወት ይኖራቸው። ሕይወታቸውን አምላኬ ብዙዎችን የሚማርክ ይሁን። በክርስቶስ ታላቅ ስም አሜን። ጌታ ይባረክ። አነባለሁ በክርስቶስ ኢየሱስ ስም ኢሳይያስ ምዕራፍ 40 ቁጥር 1 እና ቁጥር 2 ከዚያም ቁጥር 5 እንደዚህ ይላል። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። አድማሱ አይደለም፣ ወይም ዝም ብሎ የሆነ ሰው ፍላጎት አይደለም። ይህን ያለ ማን ነው? እግዚአብሔር ነው። ቁጥር 2 ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩህ። ቁጥር 5
የእግዚአብሔር ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔርም አፍ ይህንን ተናግሯልና ይላል። ክብር ለእግዚአብሔር ይሁን። ይህንን ጥቅስ ያመጣሁት ስለ ሀገራችን ስለ ኢትዮጵያ ከልጅነቴም ጀምሬ የማስበውና የምወደው የነበረ ጌታንም በተቀበልኩ ጊዜ ከኔ ቤተሰብ ከራሴ አብልጬ የምጸልይበት የነበረው ስለ ሕዝባችን፣ ስለ ኢትዮጵያ፣ ስለ ሕዝባችን፣ ስለ ኤርትራ፣ ስለ ሕዝባችን፣ ስለ ጅቡቲ ነበር። መጀመሪያ እንኳን የምጸልየው ለብዙ ጊዜ ስለ ኢትዮጵያና ስለ ኤርትራ ነው ነበር። በኋላ ግን እግዚአብሔር በመገለጥ ሶስቱን አሳየኝ። ከዚያን ጊዜ ጀምሬ የዛሬ 39 ዓመት ማለት ነው። ከዚያን ጊዜ ጀምሬ ኢትዮጵያን ከኤርትራ ነጥዬ ጸልዬ አላውቅም። ጅቡቲንም ከኢትዮጵያ ነጥዬ ጸልዬ አላውቅም። ለምን? ካየሁት የተነሳ እግዚአብሔር ካሳየኝ የተነሳ ለሶስቱ ሁሌም ምንድን ነው የምጸልየው? ሁኔታዎች ቢመቹም ባይመቹም የምጸልየው ለሶስቱም እኩል ነው። አሁን በቅርብ የሚሆን ነው የምነግራችሁ። አሁን ያለንበት አይመስልም። ስለዚህ ስላለንበትና ስላለፈው አልናገርም። ሁላችንም በተለያዩ ነገሮች ላይ የተጠመድን ያዘንነን፣ የምንፈልገው ነገሮች ቀርቶ የማንፈልጋቸው ከወዲያ ወዲህ ይወሩናል። አረሙ እየበዛ ያስቸግሯል። ሐዘኑ ሮሮም ብዙ ነው። ለምን የሆነ የምንለው ብዙ ነው። እንደ ሰው የምንፈርደውም እንደ ሰው የምንናገረው ብዙ ነው። ምናልባት እኔ ብስ ይሆን። ነገር ግን እግዚአብሔር አሁን ከዚህ በኋላ አሁን ካለው ነገር በኋላ የሚሆነውን ልናገር ነው። የመጨረሻው ልጅ ሲወለድ አለ አይደለ? ጭንቁ አይታሰብም። ጭንቁን ልቶ የምጥ ጊዜ አሁን ነው። በኢትዮጵያ በኤርትራም በጅቡቲም በተለይም በኢትዮጵያ የምጥ ጊዜ አሁን ነው። ምጥ ደግሞ ያቃተበት ጊዜ ማለት ነው። ይህም መናገር ያ መናገር ያቃተበት ጊዜ ነው። አዋቂዎቹም እንዳወቁ መናገር የተውበት ጊዜ ነው። በተለይም በእግዚአብሔር ቤት እንደምናየው እንደምንሰማው ሳይሆን ዝም ብሎ ብቻ ለእግዚአብሔር እንጸልያለን እናለን። ክፉን እኮ እያየን ነው። ክፉን ክፉ ነው ማለት ደጉን ደጉ ነው ማለት የእግዚአብሔር ነው። ክፉን መቃወም ደጉን ደግሞ መያዝ የእግዚአብሔር ነው። የእግዚአብሔር ሰዎች ባህሪ ነው። ያ ግን ሁኔታዎች አታዩም። ለምን? በሀገራችን ከባድ የሆነ የጨለማ ኃይል አለ። እንደዚህ ግድግዳ የሆነ የማይታይ እሱን ልተው። ግን እግዚአብሔር ከአንዲት ሀገር ከደቡብ አፍሪካ ከፍ ብላ ካለች ሀገር ጋር ከዚምባብዌ እግዚአብሔር የጽድቅ ልጆችን ያስነሳል። ቅዱስ የሆነ እሳት የመሰለ ወርቅ የሆነ ነገር እንደነዚህ ብርሃኖች እዚህ ላይ እንደሚታዩት አይነት ከዚህም ሰፋ ያለ የእንጀራ የአንድ እንጀራ ስፋት ያህል ከወርቅ የመሰለ ነገር ይመጣል። ቀይ ባህርን ይሸፉናል። ይህንን ነው የምነግራችሁ። ለእኔም በየቀኑ እያሰብኩት እደነቃለሁ እንጂ አውቀዋለሁ ማለት አይደለም። ያሳየኝም ብቻ ነው ልናገር የምችለው። እና ወርቅ የሆነ የመጣ ቀይ ባህር ላይ በጅቡቲ ፊት ለፊት እንደ አንድ እንጀራ የምታክል ትቆማለች። ጨለማው ግን ከሱዳን የመጣ ነው። ኢትዮጵያንም ኤርትራንም ጅቡቲንም የሸፈነ ነው ያየሁት ማለት ነው። ያ አሁን የመጨረሻው ጭማቂ ገደማ ነው ያለንበት። ደም አፍሳሽ የሆነ መንፈስ ማለት ነው። በዚህም በዚያም
ያቺ ብርሃን ትንሻቸው የነበረችው እንጀራ የምታክል በሙሉ ቀይ ባህርን ትሸፍነዋለች እስከ ኤርትራ ድረስ። ያቺ ወርቅ የምትመስል የጋለ ነሐስ የሚመስለው ነገር ወደ ሰማይ ያድጋል። ጨለማው ሰማይ የነካ ነበር እንደዚህ እንደ ግድግዳ፣ ግን መሬቱን ብቻ ነው እንጂ ውሃውን አልያዘም፣ አልነካም። ቦርደሩን በጠቅላላ ማለት ከኤርትራ ጀምሮ እስከ ጅቡቲ ያለውና የኢትዮጵያ ጠቅላላ ምንድነው ሰማይ ድረስ የነካ ጨለማ ነው ነበር። ጨለማውም በመልክ ለመናገር አይቻልም፣ ብቻ ጨለማ ነው። የጨለሙን ጥልቀት በምድር ላይ የለም። የዚችም ደግሞ ውበት ያላት ብርሃን ወርቅ የምትመስል እሳት የምትመስል የጋለ ብረት የምትመስለው ብርሃኗን መግለጥ በደንብ አይቻልም፣ ግን ሰማይ ድረስ እሷም ትነካለች። በቀይ ባህር ላይ ብቻ በመሬቱ ላይ አይደለም። ከዚያ ጨለማውን የገፋች በጠቅላላ ከኤርትራም ከጅቡቲም ከኢትዮጵያም ቦርደሩን በሙሉ ስትደርስ ይቆማል። የሱዳን መሬት ጠቅላላ ጨለማ እንደሆነ እንደዚያ ግድግዳ እንደሆነ የት ድረስ ሰማይ ድረስ ማየት እስከሚቻል ድረስ ማለት ነው። የእግዚአብሔር ክብር ኢትዮጵያን፣ ኤርትራን፣ ጅቡቲን ሸፈናት። ያ የእግዚአብሔር ክብር ነው፣ የእግዚአብሔር መገኘት። በእግዚአብሔር ቃል ላይ መዝሙር 68 ቁጥር 31 ላይ ኢትዮጵያ ፈጥና፣ በአማርኛው ላይ ፈጥና የሚል የለውም። ኢትዮጵያ ፈጥና እጆቿን ወደ እግዚአብሔር ትዘረጋለች የሚለው በጠቅላላ በሀገራችን ላይ የሚፈጸምበት ጊዜ ይሆናል። ሁሉ ላይ የእግዚአብሔር ክብር አለ፣ የእግዚአብሔር ፍቅር አለ። ሁሉ ሰው እጁን ወደ እግዚአብሔር የሚያነሳበት ጊዜ አሁን ቅርብ ነው። ሁሉ ኢትዮጵያዊውም፣ ኤርትራዊውም፣ የጅቡቲም ሰው ምሕረቱ የዘረጋ እግዚአብሔር በክብራችን ነውና አንድ ጊዜ ጥርት ባለ በእግዚአብሔር ክብር ውስጥ ነው የምንሆን። በዚያ ክብር ውስጥ በምንሆንበት ጊዜ በቅርብ ማለት ነው። እኔ 74 ዓመቴ ነው፣ ነግሬያቸዋለሁ። አብዛኛው ታውቃላችሁ። እኔ ሳልሞት ነው የምላችሁ፣ ከዚህ ዓለም ሳልለይ፣ እኔ ሳልለይ አያለሁ። ሃሌሉያ። አንደኛ ጨለማው ተገፎ ለዘላለም ይሄዳል ላይመለስ። ሁለተኛ የእግዚአብሔር ምድር ምሪቷን በሙሉ ይሸፉናል። ሶስተኛ ሕዝባችን ወደ እግዚአብሔር እጁን በማንሳት ነፃ ይሆናል፣ እግዚአብሔርን ይቀበላል። አራተኛ መለኮታዊ የሆነ ሰላም አየሩንም ምድሩንም ከምድር በታች ያለውን ሁሉ ይሸፉናል። አምስተኛ በጎ ሕሊና ለእያንዳንዳችን ይኖራል። አሁን እንኳን እየታገልን አይደለም እንዲያችን በጎ ሕሊና ለመጠበቅ? አንዳንድ ጊዜ እንደውም ይቅር ማለት እያቃተን ኮረኮንች መንገድ እየሄድን አለን እኮ መልሰን ደግሞ እንስተካከላለን እንጂ የምህረት ልጆች ስለሆን እና ስድስተኛ ነው መሰል ያልኩኝ፣ አምስተኛ ነው። እግዚአብሔር ይባርክሽ። እና መለኮታዊ ሰላም ሞላናል። ስድስተኛ በጎ ሕሊና፣ ስድስተኛ ያልኩት በጎ ሕሊና ይሸፉናል። በጎ ሕሊና እያንዳንዱ ሰው ቅን ማሰብ እንጂ ከዚያ ሊወጣ አይችልም። ሰባተኛ ጠባሳ የሌለው ፍቅር። ይችን ብቻ ጽፋችሁ ብትይዙልኝ ሲሆን በልባችሁ በጽሁፍም ብትይዟት መጽሐፍ ቅዱሳችሁ እንኳን ካለዘች ላይ እንደ አንድ ቦታ ላይ ጫር ብታደርጉና ጠባሳ የሌለው ፍቅር። እግዚአብሔር በእርግጥ በክርስቶስ ኢየሱስ ፊት ቆሜያለሁኝ። ጠባሳ የሌለው ፍቅር ለሕዝባችን ይሰጣል። ተረድቼዋለሁ ማለት አይደለም፣ አላውቀውም ሙሉ ለሙሉ ግን ጠባሳ የሌለው ፍቅር ለእያንዳንዳችን፣ ለአገራችን፣ ለኢትዮጵያ፣ ለኤርትራ፣ ለጅቡቲ ጠባሳ የሌለው ፍቅር። ልጅ ከእናቱ ተለያይቶ ሲኖሩና አሁን በቅርብ ጊዜ ኢቢኤስ ነው የሚባሉ ላይ ሲያቀራርቡ አይታቸዋል። በጣም ደስ የሚለኝ ፕሮግራም ነው። ወላጆቻቸውን ሳያውቁ ለብዙ ጊዜ ቆዩ፣ የት እንደሆነ እንዳያውቁ ግን ሲገናኙ ያለው ደስታ። እንደዚያ ሁሉ ሶስቱ ሀገሮች ሶስቱም ኢትዮጵያም፣ ኤርትራም፣ ጅቡቲም አንድ ላይ አንድ መንግስት የምንሆንበት ጊዜ ይሆናል። ስምንተኛ አንድነት፣ አንድ ሀገር ትሆናለች። ዘጠነኛ የሰማይ በረከት፣ የምድር በረከት
ከምድር በታች ያለ በረከት ሁሉ ይለቀቅልናል። ምድራችን ኢትዮጵያ ሌላውን ተውት፣ ውሃው ብቻ እንኳ የሚያበቃ ነው። በብዙ ሀገሮች ብትሄዱ አንድ ወንዝ ብቻ የሚያቋርጥ ያላቸዋሉ። አሁን ሱዳን ስትሄዱ 3-4 ወንዞች ብቻ ነው ያለ። ምንጭ የለም፣ ምንጭ አታገኙ። በዛች በወንዟ ዳር ነው የሚኖሩት። በዛች ኖረው ደግሞ ብዙ እንትን ይላሉ፣ ይበለጽጋሉ። ይገርማል። እኛ ግን ከዚህም እዚያም ብትሄድ ምንጭ አለ። እኔም በኢህአፓ ውስጥ ነበርኩና ጎሬላ ፋይተር ነበርኩ ለትንሽ ጊዜ። ውሃ በኮዳ ይዘን እንሂድ የሚባል የለም። ከዚህ ስታልፍ እዚያ ወንዝ አለ፣ ከዚያም ስታልፍ እዚያ አለ፣ ከዚያም ምንጭ አለ። ሁሉ ቦታ ላይ ያለ ነው ሀገራችን። የከበሩ ድንጋዮችን ያለምንም ቅራኔዎች እናወጣለን። ማዕድናችንን፣ ጋዝና ዘይታችንን ያለምንም ቅራኔዎች እናወጣለን። ሁላችንም አንድ ስለምንሆን የውሃ የወንዝ የምንጭ በረከት፣ የወንዝ በረከት፣ የባህር በረከት፣ የውቅያኖስ በረከት እንትን ምንድን ነው የሐይቅ በረከት እና የኩሬ በረከት፣ የመስኖ በረከቶች ሁሉ ይበዙልናል። የእንስሳት በረከት፣ የአዕዋፋት ክንፍ ያላቸው በረከት፣ እንደዚሁም የዓሣ በረከት እስከዚህ ማንጠቀም እኛው በሀገራችን በረከት እጅግ ይበዛልናል። ክብር ለእግዚአብሔር ይሁን። ዋናውና ትልቁ ነገር ለዘላለም የሚኖረው የሚሆንልን ደግሞ ምንድን ነው? የእግዚአብሔር ክብር በሀገራችን ተመኖሩ የተነሳ ቃሉ እንዲሁ አይሰበክም። እንዲሁ ደስ አለኝ ብለንም አንሄድም። ከሙሉ ኃይል ጋር፣ ከሙሉ ድንቅ ጋር፣ ከሙሉ ታምራት ጋር፣ ከሙሉ በረከት ጋር፣ ከሙሉ ቅባት ጋር የሚሰበክበትና የሚሞላበት ጊዜ ይሆናል። ፍጥረት ሁሉ ወደ እግዚአብሔር የሚመጣበት የመጨረሻው ኢትዮጵያ ብዬ ስራ ይቅርታ አድርጉልኝ። ኢትዮጵያም ኤርትራም ጅቡቲም ማለት ነው። የዚያን ጊዜ ሌላ ስም ይስጡት አይስጡት አላውቅም። ግን እነዚህ ሀገሮች በዓለም የምስራች ወንጌልን የሚያሰራጩ ዋና ማዕከል የሆነ ከዋና ከሚባሉትም የሚበልጥ ዋና በሀገራችን ላይ ይሆናል። በዓለም ዙሪያ ሄደው የእግዚአብሔርን ወንጌል የሚሰብኩ ከምን ከኃይል ጋር ከስልጣን ጋር የታሰረውን የሚፈቱ የተማረከውን ነፃ የሚያወጡ የወደቀውን የሚያነሱ የደከመውን የሚያበረቱ ያዘነው የሚያጽናኑ ተስፋ ለሌለው ተስፋ የሚሆን ነገርን የሚሰጡ ልጆች እሳት የሆኑ ልክ እንዳየሁት የጋለ ብረት እንደመሰለ ሁሉ እነሱም እንደዛ የጠሩሁ ነው። በፍቅር ከፍቅር ቦታ ነው የሚሄዱት። ምንጭ ነው ኢትዮጵያ የዚያን ጊዜ የምትሆነው። በፍቅር ወጣው ሄደው ወንጌልን በዓለም ዙሪያ ሁሉ የሚሰብኩና ሕዝብን ወደ እግዚአብሔር የሚመልሱ ልጆች ከሀገራችን ይፈልቃሉ። ይህ የአባታችን ፈቃድ ነው። አሁን ያለው ሁኔታ እግዚአብሔር ሳያውቀው የሆነ አይደለም። ምንም ከባድ ቢሆንም፣ ምንም ጨለማ ነገር ቢሆንም፣ ስለዚህ ደስ ይበላችሁ፣ በእግዚአብሔር ተጽናኑ። ልባችሁ ከእግዚአብሔር ቃል ብቻ ጋር ይሁን፣ ከእግዚአብሔር መንግሥት ጋር ይሁን። እዚህም ብንወለድ እዚያም ብንወለድ የነዚያ አይደለንም። ከዚያ መጣን፣ ለእግዚአብሔር ነን። የዚያ ያሉትን ሕዝቦች ደግሞ ወደ አባታችን የምናመጣነን እንጂ ለዚህ ለትንሽ ጎራ ጠላት ለበታተነው ጠላት ሊያደህየው ሊያጎሳቁለው ወዳሰበው የምንገባ አይደለንም። ውሻ ወደ ጥፋቱ እንደሚመለስ የምንመለስ አይደለንም። እኛ ግን የሰማይ ሲቲዝን ነን። በዚች ቦታ በዚያች መንደር ተወልደን እግዚአብሔር ይባርካት ያችን መንደር፣ እግዚአብሔር ይባርክ የመጣንባት አካባቢ። ግን እኛ የማንን የእግዚአብሔርን ያችን ቦታ የምንዋዥነን። ክብር ለእግዚአብሔር ይሁን። እነዚህ ላርግና የትንቢተ ሚልክያስ የምናውቀው ቃል ነው። ሁላችንም ሁልጊዜም በመባ ሲሰበሰብ አብዛኛው ጊዜ የምንጠራው ነው። የመጨረሻው ትንቢት ማለት ነው። ምዕራፍ 3 እናወጣና ከ6 እስከ 12 ያለው እናነባለን። አይሆፕ ልባችሁ እንደሚገረዝ ነው ማስበው። ከዛሬ ጀምሮ ማን ይቅደም? እግዚአብሔር እንዲቀደም፣ የእግዚአብሔር ቃል እንዲቀደም፣ እግዚአብሔር ብቻ በእኛ ይግነን። ሞኝ እንምሰል ለእግዚአብሔር።
ግን እግዚአብሔር በሕይወታችን ይከበር። እግዚአብሔር በሕይወታችን ይከበር። እግዚአብሔር ይመስገን። አነባለሁ በክርስቶስ ኢየሱስም። ሚልክያስ ምዕራፍ 3 ከቁጥር 6 እስከ 12 እኔ እግዚአብሔር አልለወጥም። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። አባታችንና አምላካችን አይለወጥም፣ ቃሉም አይለወጥም፣ ስራው አይለወጥም፣ ባህሪው አይለወጥም። ለዘላለም ቅዱስ ነው፣ ለዘላለም አዲስ ነው፣ ለዘላለም ሰላም ነው፣ ለዘላለም ደስታ ነው። መልካምነቱ አይለወጥም። ክብር ለእግዚአብሔር ይሁን። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ሌሎች እንርሳውና ራሳችንን ይዩት እስቲ። ጌታን ከተቀበልንበት ጊዜ ጀምሮ ምክንያቶች የምንሰጣቸው ምንላቸው፣ አንተ ልቤን ታውቃለህ ምንለው ስንት አለ። ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ቁጥር 8 ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በበኩራት። እናንተ የሕዝብ ሁሉ እኔን ሰርቃችኋልና በእርግማን ምን ናችሁ? እርጉማን ናችሁ። እግዚአብሔር ወዶ አይደለም፣ ግን የተለጠፈ ነገር አለ ማለት ነው። ሁሉ አይደለም፣ ግን ቃሉን ለማንጠብቅ ማለት ነው። ትልቁ መድኃኒት ልንገራችሁ፣ እውነት ነው። ትልቁ ሀብት እውነት ነው። እውነት ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ነፍ ነው። በምንም ቦታ ይውደቅ እውነት አለው። እውነት ነፃ ያወጣል ያለው ያ እውነት ክርስቶስ ነው። ቃሉንና ኢየሱስን ልንነጣጥለው አንችልም። ቃሉ በውስጣችን ካለ እኛ እንደ ቅርንጫፎች፣ እሱ እንደ ዛፉ እንደ ተባረከው ዛፍ እንደሆነ ይናገራል። ቃሉ በውስጣችን ብንሆን ደግሞ ፍሬ እንደምናፈራ ይናገራል። ፍሬ ካፈራን ደግሞ በፍሬያችን ማን ይከበራል አለ? እግዚአብሔር ይከበራል ይላል። ስለዚህ ይህ ቃል በውስጣችን እንዲኖር እግዚአብሔር ይፈልጋል። ከእውነት የተለየ አይኖራችሁ። ምናልባት የሚባል ነገር ይቅር። እኔ ልቤን ታውቃለህ ኖ በቃ ተገረዝ እምቢ ብንበለው። እስቲ ዮሐንስ መጥምቁን እንየው። ሁሉን ነገር ትቶ በበረሃ አልኖረ? ዛሬ ዝናው በመጽሐፍ ቅዱስ ላይ ጌታም ራሱ እንኳ ከተናገረው ምንድን ነው? እንደሱ ያለ ከሴቶች ከተወለዱት እንደሱ ያለ ነቢይ አልተወለደም ነው የሚለው። ግን እንዴት ኖረ? ለእግዚአብሔር ክብር ብቻ ሆነ። ጳውሎስን እንየው። ጌታን ከተቀበለበት በኋላ ያንን ጥፋቱን ሁሉ ትቶ ከሐዋርያቶች ሁሉ በበለጠ መከራና ችግርን እየተቀበለ እውነትን እያውለበለበ ለእውነት ኖረ። ዛሬ እሱ ባስተማረው ትምህርት ሁላችን ታንጸናል፣ ወደ አምላካችን ቀርበናል፣ አስተካክሎናል። እውነት ነፃ ያወጣን ቃሉን አንበበን ነፃ ያወጣ ነው ይበልጣል። ሰዎች እጃቸውን ጭነው ከጸለዩልና ካገኘ ነው ይልቅስ። እውነት ትልቁ ሀብት እውነት ነው። እግዚአብሔር ለዘላለም ይባረክ። ይህ መሐሪ የሆነው አምላክ ኃጢአት ርክሰት አለባችሁ ግን አለ ምን አለ? ተመለሱ እኔም ወደ እናንተ እመለሳለሁ። በተመለሳችሁበት ጊዜ ከጉስቁልና እንድትወጡ ተመለሱ ነው የሚለው። ከችግር እንድትወጡ ተመለሱ። ከእርግማን እንድትወጡ ተመለሱ። ወደ መልካም እንድትገቡ ተመለሱ። ከጨለማችሁ ወጣችሁ ብርሃን ውስጥ እንድትሆኑና የብርሃን ሥራ እንድትሰሩ ተመለሱ። የእግዚአብሔር ምሕረቱ ዘላለማዊ ነው፣ አያልቅበትም። እናቴ አሁን ምንም ባትኖር አልተማረችም ምን አላለችም፣ ግን በጣም የሚገርመኝ የለመኑን ማትነሳ የነገሩን ማትረሳ ትላለች። ይገርማል እኮ የዚያን ጊዜ እንደውም እንደ ቀላል ነገር ነው የማየው። ግን እንዴት አይነት ጥልቅ ያለ እውነት ነው! የለመኑትን አምላክ አይነሳም፣ የነገሩትንም አይረሳም። እግዚአብሔር አይረሳም። አንድ ጊዜ ምን አለኝ ጌታ፣ ጠይቀኸኝ ያላደረግኩልህ ነገር አለ አለ። ቆጣ ብሎ ነው አዝኖብኝ። ጠይቀኸኝ ያላደረግኩልህ ነገር አለ። አምላኬ አድርገህልኛል፣ ከጠየቅኩት በላይ ብዙ አድርገህልኛል ብዬ ላዝንበት የነበረውን ነገር አነሳሁና
በትልቁ ችግሬ መካከል በዚያ ሰዓት ምስጋና ውስጥ ገባሁ። እግዚአብሔር ያላደረገለት ሰው ይኖራል እዚህ? የለም። እግዚአብሔርን የማይወድ እንኳ ቢሆን እግዚአብሔር ያደረገለት ነው። መተንፈሱ፣ አየርን በነፃ ማየቱ፣ መውጣት መግባቱ፣ መስራቱ መግባቱ፣ ማንደበቱ መናገሩ፣ ሌሎች ሁሉ ነፍ የሆነ መልካም ነገርን እግዚአብሔር ያላደረገለት የለም። ጌታ ለዘላለም የተባረከ ይሁን። ቁጥር 10 እስከ 12 አነባለሁ ሳላቋርጥ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገሥጻለሁ። በሕይወታችን ስንት ነቀዛለ? እገሥጻለሁ። የምድራችሁንም ፍሬ አያጠፋም። ልጆችን እንትን ብቻ ሳይሆን ማንኛውም የምትሰሩትን አያጠፋም። በእርሻችሁም ያለውን የወይን ፍሬም አያረግፍም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ባርክሽ። 12ኛዋን መጨረሻ ማነባት ማለት ነው። በዚች ሰዓት እዚች ላይ የተድላ ምድር ትሆናላችሁ፣ አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። አንደኛ ብሌስድ ትባላላችኋል። ስማችሁ ምንድን ነው? ብሌ የተባረከ ነው። ክርስቶስን የያዘ የተባረከ ነው። ደግሞ ግን በማወቅ በክርስቶስ የተቀበለውን ይዞ ደግሞ የሚያደርግ ሰው እጅግ የተባረከ ነው። ግን ምን አለ? የተድላ ምድር ትባላላችሁ። የቆማችሁበት ቦታ፣ የምትኖሩበት ቦታ፣ በስራ ቦታችሁ፣ በኑሯችሁ፣ የአካባቢያችሁ ሁሉ ምንም የተድላ ቦታ ይሆናል። መኝታ የተባረከ ይሆናል። መኝታችን የትምህርት ጊዜ ይሆናል። ስንወጣ ስገባ የእግዚአብሔር ሐሳብ ዙሪያችንን ይከባል። ሳናስበው መልካም ነገር አድርገን እንገባለን። ሳናስበው ለሰው እንመሰክራለን። ሳናስበው አጠገባችን ስላለ የሆነ ነገር ሲናገሩ ያንን ለውጠን ወደ መልካም እንለውጠዋለን፣ እናገራለን። ክፉ ላሰቡት እናንተን ላሉትም መልካም በመመለስ አሸናፊዎች ሆነን እንሄዳለን። እነሱ ሲራገሙ እኛ ባርከናቸው ከኋላቸው ያለውን ተራጋሚ መንፈስ ግን ረግመን እነሱን ገስጸን ወደፊት እንሄዳለን። ባርከናቸዋልና አንድ ቀን እንደመንጠቆ እግዚአብሔር ያመጣዋል። ለምን? የሚባርከውን መንፈስ ስለያዝ። የተባረካችሁ ናችሁ፣ የተድላ ምድር ናችሁ። እኔ አላልኩም፣ ከላይ ስላለ እኔም እናንተ ምንድነን? የተባረክ ተድላ ምድር ነን። ቃሉን የሚያደርግ የተድላ ምድር ነው። የበረከት ሰው ነው። የበረከት ሴት ናት። ወንድሞቼና እህቶቼ የእግዚአብሔርን ሕግ በራሳችን ማድረግ አንችልም። ማድረግ የሚችለው አምላክ ግን ችሎ በውስጣችን ተቀምጧል። አሸናፊነቱን በውስጣችን አስቀምጧል። ለቃሉ ሁሉ ልንገዛ የሚያስችለንን መልካም ነገር በእኛ ውስጥ አድርጓል። እንደዚህ ባንዲራ እንዳሳየሁት ሁሉ በውስጣችን የሚውለበለብ የነጻነት ባንዲራ አለ። የማን ከመሆናችን የተነሳ? የእግዚአብሔር ስለሆን፣ በክርስቶስ ደም ስለተዋጅን፣ በእግዚአብሔር ቅዱስ መንፈስ ስለተሸፎን፣ የፍቅር ልጆች ስለሆን፣ የጽድቅ ልጆች ስለሆን፣ ጽድቃችን ክርስቶስ ስለሆነ፣ ጽድቃችን ቅዱስ የሆነና ፍጹም የሆነ ስለሆነ፣ በሱ ኢሜጅ መፈጠራችንና በሱ አምላክ አምሳልነት መሄዳችን ብቻ ሳይሆን በምድር ላይ ምሕረት ያገኘን ስለሆነ፣ የምሕረት ልጆች ስለሆን የሚያስችል ጸጋ አለ። ከአቤልና ከቃየል ጊዜ ጀምሮ እስከ ክርስቶስ ኢየሱስ ድረስ መስዋዕት ይሰዋ ነበር። ከክርስቶስ በኋላ ግን መስዋዕት እግዚአብሔር የሚቀበለው የከብት የምናምን የለም፣ የደም የለም። አሁን ምንድነው? የመታዘዝ ለቃሉ የመታዘዝ መስዋዕት ነው። እህቶቼ፣ ወንድሞቼ፣ ልጆች የምትሆኑ የልጅ ልጆችም ጌታ ይባረክ። አንድ ልጅ እዚህ ያለች ጌታ ይመስገን። እናንተ ሁሉ የጽድቅ ባንዲራዎች ናችሁ። የሚውለበለብ የማን? የክርስቶስ እንጂ አንቺ አይደለሽም። በቃ
ባንቺ የሚታየው ሁሉ የክርስቶስ ነው። ጠላት ሊያጠፋ ቢፈልግ አጠፋሻለሁ፣ እንዲያደርጋለሁ፣ ይህንን እኮ ላደርግ ነው ቢልህ ምን ቢል የፈለገውን ያህል ቢናገር ዙሪያህን ግን ባጥር የታጠርክ ነህ። የእግዚአብሔር መንፈስ የከበበ ነህ። የማን በመሆን? የክርስቶስ በመሆን። ያ ርስትህ ነው፣ የተሰጠህ ነው። አሁን ግን ኃይል አለ። ቃሉን ለመታዘዝ ቃሉን ለማድረግ ኃይል አለ። በፊት ልናደርገው አንችልም። የሞት መንፈስ በራሳችን ላይ ነግሶ ስለነበረ የሞት መንፈስን ፍሬ ስለምናፈራ፣ አሁን ግን ጽድቅ ነው የመጣ ህይወት ነው የተቀበልነው። የራሳችን ህይወት አይደለም፣ የክርስቶስ ህይወት ነው። የክርስቶስ ህይወት ደግሞ ያለው ምንድነው? ፍሬ ያፈራል። የሚያፈራው ለቃሉ ይኖራል። ለቃሉ ይኖራል። በቃሉ ብቻ ይኖራል። ቃሉ ከውስጣችን እንዲፈልቅ እግዚአብሔር ይፈልጋል። ጌታ እግዚአብሔር ለዘላለም የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ቶሎ ጨርሳለሁ። ምን ያህል ደቂቃ አለኝ? 10 ሰዓት 1 ሰዓት 10 ደቂቃ። እሺ ጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እናውጣ። እግዚአብሔር ያደረገልንን ነው የምናየው እዚህ ላይ። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ተለዋውጠናል ማለት ነው። እሱ ዘንድ የቀረ መልካም ነገር የለም። የእኛን ድህነት ወስዶታል። ድሃ ሆኖ አልቀረም። ድህነትና ጉስቁልናን ወደ ጥልቁ ሰዶታል። አሁን ያለሽ ሁሉ ህይወት ነው። የማን ህይወት? የክርስቶስ። አሁን ያለን ቃል ነው። የማን ቃል? የእግዚአብሔር ቃል። እሱም ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ቃሉን የመወጣት ችሎታ አለን። ግን የተገረዘ ልብ እንዲኖርን ያስፈልጋል። እሺ እንድንለው ደግሞ ለስጋችንና ለፍላጎታችን በአእምሯችን ለመጣው ነገር እምቢ። ማን ይቅደም? መጀመሪያ ክርስቶስ እግዚአብሔር እንዲቀድም ቃሉ እንዲቀድም ያስፈልጋል። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ሲናገር አስቀድማችሁ የእግዚአብሔርን መንግስትና ጽድቁን እሹ፣ ሌላ ሁሉ ምን ይሆን? ይጨመርላችኋል። እንግዲህ ደግሞ እሱ ደግሞ ስጡኝ አለ ከሚጨመረው ነው። አይገርማችሁም? ፍጹም የሆነውን ሰጠንና ሞላን። በእርግጥ ነፍ ነው። የእግዚአብሔር እንትን ቡፌ ነው። በቆያችሁ ቁጥር ልታስቡት ትችላላችሁ። እስቲ ጠይቁትና እግዚአብሔር ቢነሳችሁ፣ እስቲ ተመኙትና በዚያ ጽኑ። እግዚአብሔር ሲያስቀርባችሁ ሰማያዊ ሆነው ነፍ ነው። በቃ ቡፌ ነው። ለእያንዳንዳችን እንደ ፍላጎታችን፣ ለእያንዳንዳችን እንደ ምኞታችን ይህንን ለእግዚአብሔር ብዬ ላድርግ ብትል የሚነሳ አይደለም። እግዚአብሔር ያደርገዋል። ግን እሱ ደግሞ አስራት እንድንሰጥ የጠየቀ ምንድን ነው? ተጨማሪ ከሆነው ነው። ያውም ከዚያች 10%። አባታችን ሰጪ ነው። በመጀመሪያ ደረጃ ልጁን ሰጠ፣ ቃሉን ሰጠ፣ መንፈሱን ሰጠ፣ መላእክቶችን ሰጠ፣ መንግስቱን ሰጥቶናል። ያልሰጠን መልካም ነገር የለም። በዙፋኑ እንደውም በምን አለ? በቀኝ ጎኑ በክርስቶስ ኢየሱስ አስቀመጠን ነው የሚለው። እግዚአብሔር ይዋሻል? አያዋሽም። የሚጠብቀንም ያ ነው። በቃ ግን ከኛ ከ10ሯን ስጪ፣ ታየዋለሽ። የሰማይን መስኮት ባይከፍትልሽ፣ በረከቱን ማትረፍርፎ ባያፈስ፣ ነቀዙን ባይገስጽልን፣ ጭንገፋ ሊያመጣ ያሰበውን የምድራችንን ፍሬ ባይገስጸው፣ ባይከላከለው፣ ካሰብነው በላይ ፍሬያማ እንድንሆን ባያደርገን ፈትኑኝ ነው የሚለው። ያደርገዋል። እኔ ወድጄ አይደለም የምሰብከው፣ እናንተ ትባረኩ ዘንድ ነው። ዘራችንን አንብላ፣ ሎጂኩን ተውት። እዚህ እኮ አይደለም እዚያ ነው የምሰጥ የምትሉ ትኖር ይሆናል። እኔም ብዙ ጊዜ አቃጭሎብኛል። ያ
ነው። ከዚህ ወደ ሌላው የሚላክበት ቤተ ክርስቲያን የምታደርግበት መንገድ አላት። አስራታችሁ በቤተ ክርስቲያናችሁ፣ መባችሁ ግን በሌላ ቦታ ሁሉ ልታደርጉ ትችላላችሁ። ለጌታ ሰጥቶ የሚጎልበት ሰው የለም። እንደውም የሰጠ እጅግ ደስ ሊለው ይገባል። ዘሩ ሁሉ እስከሚመጣ ድረስ ይባረካል። ትውልድ የማያውቃቸው ዘሮች ይባረካል። ከማናውቃቸው ነቀዝ ከሚመስሉና ከሚጎዱ ነገሮች ሁሉ እግዚአብሔር በየቀኑ ይጠብቀዋል። ለምን? እግዚአብሔርን ታዘዘናልና። ደግሞ የእግዚአብሔር የምንሰጠው ነገር ያቺ ትንሹና ተጨማሪ ከሆነው ነገር የምንሰጠው በእግዚአብሔር እጅ ስትገባ ምን ይላል? የተቀደሰ። በዚህ ቅድም በነበረው በመባና በአስራታችን መሰብሰቢያ ውስጥ ሲገባ ያ ነገር ምንድን ነው? የተቀደሰ ነው። የተቀደሰ እንደ ቃሉ ነው። የተቀደሰ ነው። ለሱ ክብር የሚኖር ለጠላት የሚሄድ አይደለም። ለስጋ ፍላጎት የሚሄድ አይደለም። ለዚህ ዓለም ምኞት የሚሆን አይደለም። ለዝና የሚሆን ነገር አይደለም። ለከበረ ነገር በቤቱ መብል ይኖር ዘንድ፣ ለቤተ ክርስቲያንም እድገት ይሆን ዘንድ፣ ለቤተ ክርስቲያናዊ ለደቀ መዝሙር ለማድረግ የሚያስፈልጉ መሳሪያዎችና ነገሮችን ለመግዛትም ለመስራትም፣ ሌሎች አካባቢዎች ደግሞ ሄደን ስጦታን ለመስጠት ቤተ ክርስቲያናትን ለማስፋፋት ለሆኑ ነገሮች ብቻ ለከበረ ነገር የሚውል ነው። ለድሆች የሚረዳ፣ ለእስር ቤት የሚሄድ ወይም ወንጌልን ለሚሰብኩ ለሌላ ነገር ሁሉ ያ ገንዘብ ወንድሞችና እህቶቼ የተቀደሰ ነው። ያ ገንዘብ ደግሞ በእጃችን እያለ ዘር ነበር፣ ለመልካም ነገር የሚሆን በምድር የዘራ ነው፣ በሰማይም እንዲቆየን። ስለዚህ ካለኝ ጊዜ አንጻር አሳጥረዋለሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 38 እናነባለሁ። ስጡ ይሰጣችኋል፣ በምትሰፍሩት መስፈሪያ መልሶ ይሰፈርላችኋል። የተጨቆነ የተነቀነቀ የተተረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል። እንሰጣለን፣ ግን ተመልሶ ይሰጠናል። ተጨማሪ ከሆነችዋ ሰጠን፣ ለእኛ የሚመጣልን ግን እጥፍ ነው። ፈትኑት፣ በእውነት ይዩት። አንድ ጊዜ እግዚአብሔርን እንኳን እንደዚህ ብላችሁ ተመስገን አምላኬ ብላችሁት ያቺ ብቻዋን ዝም ብላ የምትቀር አይምሰላችሁ። እናንተ በምትችሉት መመስገን የሚገባውን አንደበታችሁ አመስግኗል። ከኛ የሚፈልገ ነው። እሱ ደግሞ እንደ አባትነቱ የሚመልሰው አለ። እጥፍ ድርብ ሺህ ወይም ሚሊዮን ወይም ማንኛውም ጊዜ የሚባርክ ነገር ባንቺ ላይ ዝርግፍ ይላል፣ በአንተ ላይ ዝርግፍ ይላል፣ በቤተሰቦች ላይ ዝርግፍ ይላል፣ በጸሎትም ላይ ዝርግፍ ይላል፣ ለህብረተሰብህ ዝርግፍ ይላል፣ ለሀገርህ ዝርግፍ ይላል፣ ለሌሎች ሀገር ሄደ ደግሞ ለማታውቃቸውም ትመሰክር ዘንድ ዝርግፍ ይላል። በቀኑ መልካም ነገሮች የምታደርግበት ነገር ዝርግፍ ይላል። አንድ ጊዜ ተመስገን ብለው እግዚአብሔር መልሶ 100 እጥፍ ቢያንስ ሳይባርከህ አይቀርም። ይሄ አባታችን ሙሉ ባህሪው ነው። ጀስ ባህሪው ነው። ባህሪውን ሊለውጥ አይችልም። ባርከው ላይ ባርክ ነው የሚባርክ ነው። እንዲሁም እንኳን ይባርካል እግዚአብሔር። ስለዚህ ወገኖቼ በሰፈራችሁስ መስፈሪያ ታገኛላችሁ። ጥሩ ከዘራችሁ ጥሩ። ደግሞ የማይፈልገውን ነገር አመፀኛ ሆነን ብንዘራ ያ መጥፎ ነገር ደግሞ ለኛም ለዘርም የሚሄድ ይሆናል። ለዘር ውስጥ ማን ነው መጥፎ ነገር ማቆየት ይፈልጋል? ለልጆቹ፣ ለቤተሰቡ፣ ለዘመዱ፣ ለመጣበት አካባቢ፣ ለሀገሩ መጥፎ ማፍራት ይፈልጋል? በዚች ምድር ላይስ መጥፎ ነገር ማፍራት ይፈልጋል? የለም። ከሆነ እንግዲህ ሲሪየስ እንሆን። አምላካችን የጥበብ ሁሉ ምንጭ ነው። የሚናገረው ቃል ሁሉ ፍጹም ነው፣ የጠራ ነው። እንግዲያስ የሱን ቃል ብንናገር ብዙዎችን ወደ ቤቱ እናመጣለን። እሱ ያላለውን የጠላትን ደግሞ ብንናገር ግን የጠላት ከጥልቆ የሆነውን ነገር እናመጣለን በህዝባችን ላይ።
እርግማን በቤታችን አሁን የተረገማችሁ ናችሁ አይደል ያለው ያ ቃል። እንዳይደርስብን እንግዲያስ እግዚአብሔርን እንፍራው። ከኃይለኛው ከእግዚአብሔር ፊት ራሳችን እናዋርድ፣ ከሆነ እናክብረው። እንደ መልካም ዕጣን እንደ መልካም ሽቶ በፊቱ እንሆን። ለቃሉ እሺ እንበል። ዕጣናችን መታዘዝ ነው። ዕጣናችን ማድረግ ነው። ዕጣናችን መፈጸም ነው። ዕጣናችን መልሰን በሱ ምስጋና መስጠት ነው። ዕጣናችን ለመጨረሻ በሱ ማረፍ ነው። ዛሬ ስላገለገላችሁ እግዚአብሔር ይባረክ። ይህን ያህል ዓመት አገልግዬ የምትሉ ልትሆኑ ግን አይገባም። ጉልበት ሰጥቶን፣ አቅም ሰጥቶን፣ እውቀት ጥበብ ሰጥቶን፣ መንፈሱን ሰጥቶን ለምን እስከ መጨረሻው? በጣም አርጅተን ቢሆን እግራችን ከተንቀሳቀሰ ለምን? አንዳንድ ጊዜ እኔ በአውቶቡስ ይሄዳለሁ ቦታዎቹ የማያመቹ ሲሆንና እድሜ እዚያ ላይ ነው እና አንዳንዶች ሊነሱ ሊፈልግ ተው ግድ የለም ይላልና፣ አንዳንዶች እድሜያቸው ትንሹ ነው ግን የሚያማቸው አሉ። በአቅሜ እንኳን የተነሳሁላቸው ሰዎች አሉ። እነሱ ይብሳል። ለምን እንዲያሆናለሁ? ገና እድሜ ነው ብሎ እኛ ነው ይሄ ቦታው ለምን እላለሁ? የሰጠኝ ጉልበት ለምንድን ነው? ልሰራበት ነው፣ መልካም ላደርግበት ነው። እና ባላችሁ መልካም ነገር ሁሉ ለእግዚአብሔር ክብር ስትሉ መልካም አድርጉ። መልካም ከምናደርገው አንዱ ነገር ደግሞ በቤተሰብ ሚስትን እንደራሱ አድርጎ ሊወድ ወይም እግዚአብሔር ቤተክርስቲያንን እንደወደዳት እኛ እንድንወዳት ያቀታል አይመስልም። ግን እስቲ ያስቡት ኢየሱስ እንዴት እንደወደደን ከሆነ እስቲ ለመውደድ እንሞክር። ሁላችንን እኮ ነው እየተጓዝን ነው። ጎረጎንች የሚያደርጋለ ግን ምን አድርጋት ነው? ውደዳት። ጌታ ለገጽ በወደደው መውደድ እንችላለን ማለት ነው ካለ አለ ስንታዘዝ እናየዋለን። ባልንም ደግሞ በእውቀትም ሆነ በሌላ ነገሮች ሁሉ ልንበልጥ እንችል ይሆናል ምናልባት። ነገር ግን አክብሬው ካለ እግዚአብሔር እንዲህ ካለ እስቲ እግዚአብሔር ብሏልና አምላኬው አከብር ዘንድ እርዳኝ። ማክበርን ጀምር። ያ መልካም የመዓዛ ሽታ ነው ለአባታችን። በመካከላችን የጠላት ጋር ኃይል ግን ይደቃል። ልጆቻችን ላይ እርግማን አይሰራም። ዘራችን ላይ እርግማን አይሰራም። አገልግሎታችን ላይ እርግማን አይሰራም። በአካባቢያችን እርግማን አይሰራም። በሄድንበት ሁሉ ለመፍትሄ አድርጎ ይልከናል። በሄድንበት ሄደን ሁሉ መፍትሄ እንሆናለን። የማን ስለሆን? አዎ እንግዲህ አስራታችን ብዙ ነው። በገንዘብ ብቻም አይደለም፣ ቃሉን በመታዘዝ ነው። ስለዚህ ወገኖቼ የመጀመሪያ የምነግራችሁ እንዳትረሱት ነው እንጂ ለፎርማል ዝም ብዬ አይደለም። እንዳትረሱት ተንበርክኬ የምጠይቃችሁ ለጌጥ አይደለም። ሁላችንም ለእግዚአብሔር ቃል እንገዛ። ቃሉን እናስቀድመው። አስቀድመን እስቲ እንየው። እሱ ባያስቀድመን በመከራ እንኳን በለጊዜው ብናልፍ እንደ ዲያመንድ አጠንክሮ በእኛ ላይ የሚወድቀው ሁሉ ይሰበራል፣ በእኛ ላይ የወደቀው ሁሉ ይፈጫል እንጂ እኛ ዝቅ አንልም። እስር ቤት እንኳን ቢሆን የእግዚአብሔር ክብርና ኃይል ዮሐንስ ራእይ እንደሆነለት ሁሉ እኛም ደግሞ ከዚያ የበለጠ ነገሮች መልካም ሁሉ ይሆናሉ፣ ፍጻሜያችንም ያምራል። ስለዚህ ለቃሉ ነው የምነግራችሁ። አስራትና መባችሁን ደስ ብሏችሁ አምጡ። በቤቱ ያንቺ ይነስ አምጪው። ይሄ ጉዳይ እኮ አለብኝ ያ እንዲሰራልሽ እንግዲያውስ አምጪው። እሱም እንደ አምላክነቱ ይስራ፣ አንቺም እንደ ልጅነትሽ ስሪ። እሱ እንደ አባትነቱ የሚያስፈልግህን ያድርግ፣ አንተም እንደ ልጅነት ታዘዘው። ብትራብ በፊቱ ተራብ፣ ለቃሉ ተራብ። አትራብም እንኳን እዚህ ሀገር መጣ ሀገራችንም ቢሆን ግን እግዚአብሔር ያደርገዋል። በድንቅ በታምር ባያስቀድማችሁ ፈትኑት። እንፈትነው አንድ ላይ ሆነ። እኔ 3 ዓመት ስራ ያልነበረኝ ጊዜ ነበር ጌታ እንደተቀበልኩ። የቤት ኪራይ እንዴት እንደከፈልኩ በኋላ ነው አሁን የሚገርመኝ። እንዴት ነው የተከፈለ አላስታውሰውም። 3 ዓመት ስራ ሳልይዝ ቆየሁ። ግን በእግዚአብሔር ነገር ነፍ ሆኖልኝ በስራ ግን አጣሁ። ግን ነገሮቼ ይከናወኑ ነበር። አሁንም የምነግራችሁ የእግዚአብሔርን ቃል አስቀድሙ። አስራታችሁን መባችሁን ደስ ብላችሁ አምጡ።
ለከሌ አይደለም። የግል የምትሰሩት ይሆናል። እኔ በግል ነበር የምሰራው። ታክሲ ነው ምነዳ የነበር ለብዙ ዓመት። በየቀኑ የማገኛትን ቆጥሬ ያችን ፐርሰንት አስቀምጥ ነበር። በሳምንት አይከብደኝም። አንዴ የተቀመጠች ናት ወይም የታወቀች ናት። ይሄ ነበረ ምናምን ሳለ በየቀኑ ቆጥሬ ነው መዝገብ ማዘግባት ነበረችኝ። በዚያ ላይ መዘግባለሁ፣ ከዛቻችን እንሰጣለሁ። ሳይሰማኝ ልክ የስትንፋሽ ያህል ሆኖልኝ ነበረ ስርዓት ስላደረኩት። እናንተም በግል የምትሰሩ እንደዚህ ነው መሰል ብላችሁ በዘፈናት የምትሰሩ አድርጉት። በየቀኑ አስቡት። እግዚአብሔር አብልጦ ይባርካችኋል። ጨርሳለሁ። እዚህ ላይ ሁላችሁም አንዴ ልትነሱ ትችላላችሁ። የሚችል ይነሳ። ጌታ እግዚአብሔር ሆይ ጸልይ። የሰጠኸኝን ቅዱስና ሕያው የሆነው ቃልህን፣ ክቡር የሆነውን ቃልህን እንደ ሰው እንደኛነት ሳይሆን እንዳንተ የሆነውን ያንተ የሆነውን የመንግስትህ የሆነውን ስርዓትህ የሆነውን በቤትህ ውስጥ ስርዓት ያደረግከው የሚያስችለውን መንፈስን ሰጠህ። ዛሬ እንድንችል የሚያደርገውን ከአስራት በላይ እንድንሰጥ የሚያደርገውን አስራት የተወሰነ ነው አምላኬ ሆይ። ነገር ግን ያንተ ልጆች ነንና ከዚያ አብልጠን እንድንሰጥ የሚያደርገውን ለክብር የሚለየውን መልካም ነገር አባቴ ሆይ የሰጠኝ ሰጥቻለሁ። ልብን የምትገርዝ አንተ ነህ። መንፈስንም የምትገርዝ አንተ ነህ። ሕይወትን የምትገርዝ አንተ ነህ። መልካም ነገርን ሁሉ የምታመጣ አንተ ነህ። የመልካም ነገር ሁሉ ባለቤት አንተ ነህ። በሰማይም ባለው በምድርም ያለው ነገር ሁሉ እግዚአብሔር አምላኬ ሆይ እነዚህ በቅዱስ ደም ያጠብካቸው ቅዱስ ሕይወትህን የሰጣቸው የጽድቅ ልብስ ያለበስካቸው ቅዱስ መንፈስን የሞላቸው ያስዋብካቸው በቃልም በኃይልም በቤትህም ደግሞ አምላኬ እንዴት ሆኖ እንደሚኖር ስርዓት ያስያዝካቸው ልጆች ናቸው። በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን የሚያውቁትን ቃል አምላኬ ከኔ የበለጠም ሊሰብኩት የሚችሉትን ቃል ሰጥቻለሁ። በክርስቶስ ኢየሱስ ስም የተገረዘ ልብ ለሁላችን ይኖር። በጌታ በኢየሱስ ክርስቶስ ስም አንተ ሰጪ ነህና ልጆችህ የሚሰጡ ይሆኑ። ወደ ቤቴ በመጣችሁ ጊዜ ወደ እግዚአብሔር ፊት ስትቀርቡ ባዶ እጃችሁን አትታዩ እንደሚል አምላኬ ሆይ መጀመሪያ የጽድቅን የምስጋና ቃልን ይዘን እንቀርብ ዘንድ አንተን የሚያመሰግን ሕይወትና ልብ ይኖረን ዘንድ የሰጠህን ማየትና መገንዘብ ታበቃን ዘንድ ሁለተኛም ደግሞ ከሰጠህን መልካም ነገሮች ይሆን ትንሽ ቢሆን ካለችን አምላኬ ሆይ ደስ ብሎን በፊትህ እናመጣት ዘንድ ደስ ብሎን እንሰጥ ዘንድ አንተም ያንን ሚሊዮን ጊዜ ሚሊዮን አባዝተህ በሰማያዊም በምድራዊ ነገር ሁሉ ሞልተህ ለልጆች ታትረፈርፍ ዘንድ ለነሱም ለልጆቻቸው የልጅ ልጆቻቸው ለእናት ለአባታቸው ለእህት ለወንድሞቻቸው ለዘመዶቻቸው ለመጣንበት አካባቢ ለምንወዳት ለኢትዮጵያ ለምንወዳት ለኤርትራ እና ለሌላውም ለዚህም ለምንኖርባት አገር የተባረከች አገር ይህች አገር አቤቱ አምላኬ ሆይ መፍትሄ አድርገን በኢየሱስ ክርስቶስ ስም ልጆችህ የሰማይ መስኮት የተከፈተላቸው መለኮታዊ ቁልፍ የተቀበሉ ይሁኑ። ራላቦሴ ኬንዴንዴ ኤሌሌሌሌ ከሬቦሳንዳ ቀኝ እጃችሁን የምትችሉ ተሆናችሁ አንሱ። በጌታ በኢየሱስ ስም ጠይቃችኋል። አባ እጆቻቸው የክርስቶስ እጆች መለኮታዊ የሆነ መልካምነት የሚገለጥበት እጅ ይሁን። አንተ እጆቻቸውን ቀድስ አባት፣ የእጆቻቸውን ስራ ባርክ። ሰማያዊ የሆነ መልካም ነገር ሁሉ ከልጆችህ እጅ አምላኬ ይፍለቅ። የሰማይ የሆነውን የሚያመጡ ይሁኑ። እጃቸውን በዘረጉ ቁጥር ወደ አንተ መልካም ነገር ተቀብለው ለሌሎች የሚሰጡ ይሁኑ። የማያቋርጥ ምንጭ በሕይወታቸው የተከፈተ ይሁን። እግሮቻቸው በቀና መንገድ የሚሄዱ ይሁኑ። አንደበታቸው በመልካም ቃል የተሞላ ይሁን። ሕይወታቸው አምላኬ ሆይ መልካምነትና አንድነትን የተሞላ ይሁን።
በጌታ በኢየሱስ ክርስቶስ ፈውስ ለልጆች ይሁን። መልካም ነገር ለልጆች ይሁን። ቅዱስ እሳትህ፣ የጠራውና የሚያጠራው እሳትህ፣ ኃያል የሆነው እሳትህ፣ መልካም እሳትህ በእነሱ ላይ ለሁል ጊዜ ይኑር። በጌታ በኢየሱስ ክርስቶስ ስም በመውጣት በመግባታቸው እነዚህ ልጆች እየተባረኩ ይሁኑ። በኑሯቸው ሁሉ የተባረኩ ይሁኑ። እግዚአብሔር አምላኬና አባቴ ሆይ ዓይኖቻቸው አንተ በምታይበት ርኅራኄ የሚያዩ ይሁን። አንደበታቸው ለመልካም ነገር የተከፈተ ይሁን። እግዚአብሔር አምላኬ ሆይ ጽድቅህ እንደ ጋቢ መንፈስህ እንደ ሞገስ ይሆናቸው ዘንድ ጸለይ። እጆቻችሁን ክፈቱ። ልባርካችሁ በክርስቶስ መባረክ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ዘንበል ያርግላችሁ፣ ሰላሙንም ይስጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ለዘላለም የተባረካችሁ የተላ ምድር ሁኑ። እንደ ዋርካ ያስፋችሁ፣ እንደ ሾላ ያትረፍርፋችሁ። በሰፊት ሁሉ ሽታችሁ ያማረ ይሁን። ስማችሁ ያማረ ይሁን። ስራችሁ ያማረ ይሁን። ሞገስ በእናንተ ላይ ይሁን። ፍጻሜያችሁ ይመር። በክርስቶስ ኢየሱስ ስም አሜን። የተባረካችሁ ጨርሻለሁ። ጨርሰናል። እንሄዳለን። ያው ዛሬ እንግዲህ